በጣም ወሳኝ ነጥብ አለ። ይኸው ምንድነው? አከራካሪነት በተመለከተ ነው። ለዚህ ውሳኔው አገዛዙ ያስቀመጠው ምክንያት የግዛቶቹን አከራካሪነት ነው። እነዛ ቦታዎች አከራካሪ በህገ መንግስት ደረጃ እነዛ ግዛቶች አከራካሪ አይደሉም። በነገራችን ላይ ህገ መንግስቱን መሰረት አድርገን ካወራን አንድ ከዚህ ቀደም እንዳለው ሌሎች ቦታዎች ተነስተው ግጭት ተፈታ ወዘተርፈ እንደሚባለው በፌዴሬሽን ምክር ቤት ጥቂት ቀበሌዎች ወይ አንድ ሁለት ወረዳዎች ምናምን አይደሉም። ቶታሊ ትግራይን ከፖለቲካ ካርታ የሚፍቅ ነው። ኦልሞስት ወደ ግማሽ የተጠጋውን የትግራይ አካባቢ ከትግራይ ውጭ የሚያደርግ ሪሜኪንግ አንድ ምንድነው ቶታል የሆነ ሪዲስትሪክቲንግ ነው። ምንድነው አንድን የፌዴሬሽኑ አካል የሆነን ክልል የማክሰም ተግባር ነው እየተካሄደ ያለው። ግን ኦኬ ፎር ዘ ሴክ ኦፍ አርጊመንት የአከራካሪነትን አመክንዮ እንቀበል እንበል። ኦኬ ጥሩ አከራካሪነት ለዚህ ውሳኔ የሚያበቃ ከሆነ በየትኛውም ቦታ ያሉ አከራካሪ ቦታዎች ተመሳሳይ ውሳኔን ማስከተል አለባቸው ማለት ነው። እንደዛ ከሆነ በሏ ደራ ለምሳሌ አከራካሪ ቦታ ነው። ከኦሮሚያ ክልል የምርጫ ክልል ውጭ ይደረጋ። ከኦሮሚያ ክልል ውጭ ሆኖ ለምርጫ ይቅረብ። መተከል አከራካሪ ቦታ ነው። ከቤኒሻንጉል ክልል ውጭ ሆኖ ለምርጫ ይቅረብ። በጌዲዮና በጉጂ መካከል ከፍተኛ ግጭት የቀሰቀሱ አካባቢዎች አሉ። ከየዞናቸውና ክልላቸው ውጭ ሆኖ ለምርጫ ይቅረቡ። እንደዛ ከሆነ በኦሮሚያና በሶማሌ ክልል መካከል ከፍተኛ ውጊያ የቀሰቀሱ ደም ያፈሰሱ ወረዳዎች አሉ። ከየክልላቸው የምርጫ ክልል ውጭ ሆነው ይደረጓ። በሲዳማና በኦሮሚያ መካከል በጋምቤ ተመሳሳይ የሆነ እንትኖች አሉ፣ ግጭቶች አሉ፣ ክርክሮች አሉ። እነሱም ከየክልላቸው ውጭ ሆነው ለምርጫ ይቅረቧ። በጋምቤላና በኦሮሚያ መካከል የአወዛጋቢ አከራካሪ ቦታዎች አሉ። ከየክልላቸው ውጭ ሆነው ለምርጫ ይቅረቧ። በሶማሌና በአፋር መካከል አከራካሪ ግዛቶች አሉ። እንደውም በአፋርና በሶማሌ ክልሎች መካከል በከባድ መሳሪያ አንዳንዴም በድሮን ጭምር የታገዘ ጦርነት እንደተካሄደባቸው ይነገራል። ለምሳሌ እንግዲያው በአከራካሪነት ከሆነ እነዛም ከየክልላቸው ውጪ ይሆኑና ለምርጫ ይቅረቡ። just for the sake of argument እኔ እነዚህን ነጥቦች ያነሳሁት ያገዛዙን አመክንዮ ፉርሽ ለማድረግና እዚህ ላይ ሊሰራ እየተሞከረ ያለውን ግልጽ ሴራ ራቁቱን ለማስቀረት ነው እንጂ ብልጽግና ግጭትን የመከላከል ግብ ወይም ወጥ አሰራር የመከተል ዓላማ ማለት ይከተላል በሚል እምነት አይደለም፣ ወይም ያ እምነት ኖሮኝ እንዳልሆነ ግልጽ ነው። እዚህ ላይ አገዛዙ ለማድረግ እየሞከረ ያለው የቁማሩን ሌላ ገጽ መሞከር ብቻ ነው። ከዛ የዘለለ ትርጉም ሊሰጠው አይገባም ነው።